በአሜሪካን ሀገር ጆርጅ ዋሽንግተን የመጀመሪያው የሀገሪቱ ርዕሰ ብሔር ሆነው እንደ አውሮፓውያን አቆጣጠር በ1789 ዓ.ም ሲመረጡ ዜጎች ፕሬዝዳንቱን ምን ብለው እንደሚጠሯቸው አያውቁምና ማን ብለው እንደሚጠሯቸው ተቸግረው ነበር። ምክንያቱም ከዚያ በፊት ፕሬዝዳንት ኖሯቸው አያውቅምና ነው። አብዛኞቹ እንደ አውሮፓውያን ነገስታት ንጉስ ሆነው ጃንሆይ ክቡርነቶ ወይም ፕሬዝዳንት ተብለው እንዲጠሩላቸው ፈልጓል። በእርግጥ ብዙዎቹ ንጉስ ይሆናሉ ወይም ጃንሆይ ተብለው ይጠራሉ ብለውም ጠብቋል። ዋሽንግተን ተጠየቁ ማን ብለን እንድንጠራው ይወዳሉ ተብለው። እሳቸውም ቀለል አድርገው ሚስተር ፕሬዝዳንት ብላችሁ ጥሩኝ አሉ። ይህ መጠሪያ ዛሬ ድረስ የአሜሪካውያን ፕሬዝዳንቶች መጠሪያ ሆኖ ዘልቋል፣ ሚስተር ፕሬዝዳንት። ስለ ጆርጅ ዋሽንግተን ካነሳን በእሳቸው ስም የተሰየሙትን ነገሮችን አብረን እንጥቀስ። የዋሽንግተን ግዛት በስማቸው ተሰይሟል። ዋሽንግተን ዲሲ፣ ዋሽንግተን ኮሌጅ፣ ዩኤስኤስ ዋሽንግተን የምትባለው የመጀመሪያዋ የባሊስቲክ ሰርጓጅ መርከብ፣ 33 አስተዳደሮች፣ 120 ከተሞች፣ 7 ተራሮች፣ 8 ወንዞች፣ 10 ሐይቆች፣ 9 ኮሌጆች እንዲሁም ጆርጅ ዋሽንግተን ድልድይና የዋሽንግተን ሐውልት በስማቸው የተሰየሙላቸው የመጀመሪያው የአሜሪካ ፕሬዝዳንት ነበሩ። ምንጫችን ሃቭ ፈን ዊዝ ዘ ፕሬዚደንትስ በሚል ርዕስ በዴቪድ ኪንግ በ2007 ዓ.ም የተጻፈው መጽሐፍ ነው።